ነገር ያለ አይመስለኝም። ልጅሽ ሞቷል እንዴ ምናምን ትኛለሽ እንዴ? ይቅርበኝ፣ እንዲህ ከፋሽ ፈልጌ አልነበረም። በያኔት ቶሎ በይ፣ አንድ ነገር ፍጠሪ። ሁሉንም ማሸነፍ አለብሽ። ኤፉ፣ አንድ ነገር ልነግርሽ ፈልጌ ነበር፣ ግን ደግሞ ለማንም የማትናገሪ ከሆነ ነው። ምንድን ነው ንገሪኝ። አብሶ ደግሞ ለናት። ምክንያቱም ሄጄ ካልገደልኳት ሊል ይችላል። ማንን ነው? ሉሊትን። እርግጠኛ ነኝ ሳይገላትም አንድ ቀንም አያድርም። ሰላም ሰላም፣ ውድና የተከበራችሁ ሁለገብ ቻናል ተከታታዮች ቤተሰቦች እንዴት ናችሁ? ሐረግ ድራማ ክፍል 170 ይዘንላችሁ መጥተናል። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ ጋብዘናችኋል። ሐረግ ድራማ ምን ተፈጠረ ምን ሆነ ክፍል 170 ይዘንላችሁ ነው ከቻል ነው እየገረብኩላችሁ የምቆየው እኔ እህታችሁ ሜላት እባላለሁ። ከሐረግ ድራማ እየተማራችሁት ያላችሁት ምንድነው? ምንስ ጥቅም አግኝታችሁበታል? ምንስ ተምራችሁበታል? የሚለውን እናንተ በኮመንት እየጻፋችሁ ወይም እያስቀመጣችሁልን ከስር ሁናችሁ እንድትከታተሉን በአክብሮት እየጋበዝኳችሁ ወደ ጉዳዩ ሳመራ ወይም እንዲሁ ወደ ድራማው ግረባ ሳመራ እኔ እህታችሁ ሜላት ዛሬ እንግዲህ በክፍል 170 የተፈጠረውን ነው። ምን ተፈጠረ? ናታንና ኤፉ አበዱ። እንዲሁም ደግሞ ፂ ፍቅረኛዋን ዳግምን አገኘችው። ፍቅረኛዋን ማን ነው? ማንን ነው ያገኘችው አትሉኝም? የጠፋው ሰው ዛሬ ተገኝቷል። ፂስ ምን ተፈጠረ? የእሱን ድምፅ በሰማች ሰዓት ቢኒያም የፂ አፍቃሪ ምን ተፈጠረ የሚለውን በዝርዝር ይዤላችሁ የምመጣው እኔ እህታችሁ ሜላት ነኝ። እንዲሁም ያኔት ከስር መሰረቷ ያጥፋት። እሷ ያኔትና የገኒ ልጅ ዳግምን እውነቴን ነው የምላችሁ ጠልቻቸዋለሁ። ምክንያቱም የሚሰሩት ነገር ትክክል አይደለም። ካይና ናቸው። በፊት ማን ነበረ? ያፌት ነበር እንደዚህ ተንኮለኛ ሰዎችን በጣም የሚያሰቃይና በጣም በድራማው ላይ በቃ አይደለ ብዙ ቦታ የማይሰጠው ሰው ቢኖር እኔ እሱን ነበረ የምጠላው። አሁን ደግሞ ዋናዋ አውሬ የሆነችው ያኔት ናት። ያኔት ወደና ያፌት ቤት ምን ልታረጋ ቀናች? ያፌትስ የታገኛት? ማን ነው ስሙ? ናታንስ የታገኛት የሚለውን ጀምርላችኋለሁ። ቻናሉን ሰብስክራይብ ላይክ አድርጉት ውዶቼ። ዛሬ እንግዲህ ሐረግ ድራማ በክፍል 170 ስንመጣላችሁ ምን ይመስላል? አቶ ናታን እንግዲህ ያኔትን ካታሰረችበት እንዲሁም ማን ነው ስሟ ያኔትንና ሉሊትን ካታሰሩበት ካታገቱበት ሂዶ አስመልጧቸዋል። እነሱን ካስወጣቸው በኋላ ምንድን ነው ማድረግ የጀመሩት? ምክንያቱም መጀመሪያም ልጁን የት እንዳለ ለቃላብ እየተናገረች ነበረ ያኔት። በሱ የተነሳ ሉሊትና ያኔት በጣም በቃ ሌላ ችግር ውስጥ ገብተዋል እና እሷን ለመበቀል ስትል ጉድጓድ ቆፋፍራ እነ ናታንን ማግኘት ነበር የፈለገችው። ማን? ያኔት። ናታንን ካገኘች በኋላ ወደ ቤቱ ለመምጣት ነበር ጥያቄዋን ያቀረበችው። ወደ ቤቱ ለመምጣት ጥያቄዋን ስታቀርብ ለምን እንደሆነ የምትመጣው እሱም ሳያንገራግር እሺ ብሎ ነበር የተቀበላት። ምክንያቱም የተደበቀ ነገር ስላለ ስለናንተ የማውቀውን ስለምነግራችሁ ወደ ቤት መምጣት ፈልጋለሁ፣ ብዙ ምስጢር አውቃለሁ ስለናንተ ነበር ያለችው። ለማን? ለናታን። ናታንም አምኗት ወደ ቤቱ ነበር የጋበዛት። ወደ ቤቱ ስትመጣ እንግዲህ ሉሊትም ወደ ቤቷ ወደ ነገኒ ተቀላቀለች ሄደች። እሷም እንግዲህ ጸጉር ለብሳ ምናምን ወደ ናታን ቤት ነበር የመጣችው። ናታን ጋር ስትመጣ እንግዲህ እንደመጣች ወደ ጉዳይሽ መግባት ትችያለች ስትባል ወደ ጉዳያ ስትገባ ምንድን ነበር ያደረገችው? ዋናው ጉዳዩዋ እነሱን ማባላት ማጋደል ነበረ። በዙሪያችሁ ያሉ ጥላቶች እናንተን ለመግደል ወይም እናንተን ለማጥፋት በጣም ብዙ ጉድጓድ እየቆፈሩ ነው። ስለዚህ እናንተን ለማጥፋት እየተዘጋጁ ስለሆነ ጥላቶቻችሁን ልነግራችሁ ነው የመጣሁት ትላችኋለች። ለማን? ለኢፉና ለናታን። ኢፉና ናታንም እንግዲህ ኢፉ አላመነችም ነበር መጀመሪያ። ናታንም እንግዲህ ባለበት እኔ ብዙ ነገር ስለናንተ አውቃለሁ፣ ግን ስለምፈራ መናገር አልችልም እያለች እየዘባረቀች ባለችበት ሰዓት ወደ ጉዳይሽ ገብተሽ መናገር ትችያለሽ። ለምንድን ነው የማትናገሩ? መናገር ካለብሽ ተናገሪ። ምን ልታደርግ ነው የመጣሽው? የትስ ነው የምታውቂን? ስትላት ኢፉ እሷ ግን
አይ እኔ ስለ እናንተ የማውቀውን ለእናንተ ለመናገር እናንተን ለማትረፍ ነው። ምክንያቱም ጥላቶቻችሁ እናንተን ሊገሏችሁ በጣም አሰብስበው ነው ያሉት ስትል እሷም እነማን ናቸው ጥላቶቻችን እነማን ናቸው ተናገሪ ሲሏት እናንተ ታውቋቸዋላችሁ ጥላቶቻችሁን። ስለዚህ ሁለታችሁን ወይ አንዳችሁን መግደል ነው የሚፈልጉት አሁንም በዙሪያችሁ ያሉ ጥላቶች ትላለች። ከዛ እያለች በምትቀጥልበት ሰዓት ናታን ስልክ ተደውሎለት ይወጣል። ምክንያቱም ማን ይቀራሉ? ኢፉና ያኔት ናቸው የቀሩት ከቤት ማለት ነው። ከዛ እሷ ወደ ውሸቷን የገባችው ውሸቷን መዘርዘር ነው የገባችው። አቶ ማን ያኔት የኤፍራታ ልጅ እንዴት አድርጌ ኤፍራታን ማሳመን ወይም ማሳበድ አለብኝ፣ ሉሊትን እንዴት መበቀል አለብኝ በሚለው ያንን ይዛ ነበረ ስታምሰለስል የነበረችው። ከዛ በኋላ እኔ ለናታንም ሆነ ለማንም ማትናገሪ ከሆነ በጣም ላንቺ የሚጠቅምሽ በጣም ብዙ ከባድ ነገር ልነግርሽ እፈልጋለሁ ትላታለች። ምንድን ነው? እኔን የሚጠቅመኝ ከሆነ ንገሪ፣ ለናታን ከነገርሽው ግን ይገላታል ስትላት ማንን ነው ስትል ከዛ እኔ እነግርሻለሁ ግን ለናታን እንዳትናገሪ አለቻት። ችግር የለውም እኔን የሚጠቅመኝ ከሆነ ችግር የለውም ንገሪኝ ትላታለች። ከዛ እሷም እሺ የልጅሽን ገዳይ ነው ልነግርሽ የምፈልገው ትላታለች። እሷም ዛሬም ደግሞ ምን አስባችሁ ነው? የልጅ ገዳይስ ማን ነው? ቶሎ በይ ተናገሪ ስትላት የራስሽን ለመቆጣጠር ሞክሪ፣ ምክንያቱም የምነግርሽ ነገር በጣም ከባድ ስለሆነ እና በጣም የምነግርሽ ነገር ከባድ ስለሆነ አንቺም ተረጋግተሽ አድምጪ ትላታለች። ከዛ በኋላ ምንድን ነው ትናገሪ የፈለግሽውን ተናገሪ፣ በቀጥታ አትዘባርቂ ትላታለች። እሺ ብላ እሷም የልጅሽን ገዳይ ስለምነግርሽ ተዘጋጅ ብላ እሷም ምንድን ነው ያለቻት? ልጅሽን የገደለችው ሉሊት ናት። ልጅሽን የገደለችው መጀመሪያ አግታው ነበር። ከማገቷ በፊት ያገተችው ጊዜ ሌላ ልብስ ገዝታለት ፎቶ ያነሳችው ፎቶ አለኝ። ስለዚህ እሱንም አሳይሻለሁ። ገድላ ግን አቃጥለዋለች። ሬሳውም እንዳይገኝ ነው ያደረገችው። የገደለችበትን ምክንያት በፊት እሷ እርጉሱና ያንቺ አባት ልጇን እንዳትወልድ ውርስ እንዳታገኝ አስወርዶባት ነበረ። እሱን ለመበቀል ነው የእናንተ ልጅ የገደለችው ትላታለች ለኢፉም። ኢፉም ይህንን በሰማች ሰዓት ራሷን መቆጣጠር አልቻለችም። አበደች፣ ወደቀች፣ ሰከረች እና ራሷን በቃ ወደ እብድነት ቀየረች። ከዛ እኔ አላምንሽም አንቺስ ማነሽ ስትላት እኔ ከፈለግሽ ይኸው ፎቶ ብላ ፎቶውን ምክንያቱም የሉሊትን ሰርግ ሰርቀው ስለነበር ከሉሊት ሰርግ ላይ ፎቶውን ታሳያታለች። እሷም በቃ አበደች፣ ሄደች። ቢላ ይዛ ነበር የመጣችው ወደ እሷ ማለት ነው። ቢላ ይዛ ስትመጣ እሷም በዛ በዚህ ብላ ተደበቀቻት። ከዛ ኢፉም አበደች፣ ሰከረች፣ ፀጉሯን መንጨት ጀመረች። ቢላዋውን ይዛ ሉሊትን ፍለጋ ነበር የወጣችው እሷም ማለት ነው። ከዛ ደግሞ ፂና አቤል ፂም መጨረሻ ጊዜ እሱ ጋር መሆን እንደማትፈልግ ለመናገር ከአቤል ጋር ተቀጣጥሮ ነበረ። እሱ ጋር ተገናኙ። አቤል ጋር ሆነው እንግዲህ ያለውን ነገር ንገሪኝ፣ ልብሽ ምንድን ነው የሚለው ሲላት እኔ በቃ ካሁን በኋላ እናቁም የሚለውን ነገር ነበር የነገረችው። እሱም ደግሞ ልብሽ የሚለው ሌላ ነው፣ አንቺ የምታወሪው ሌላ ነው፣ ትክክለኛውን ነገር ንገሪኝ፣ በቃ አታስጨንቅኝ ይላታል። እሷም እንግዲህ ነገርኩህ፣ ካላመንክ ደግሞ አስቤበት የመጨረሻና የመጨረሻውን ውሳኔን አሳውቃለሁ ትለዋለች። ታይ አይሆንም፣ ቀጠሮ ዛሬ ንገሪኝ ምንድን ነው ሲላት አይ ሌላ ቀን አስቤበት እነግርሃለሁ ትለዋለች። ከዛ በዛ መሀል እሱም ተስፋ በመቁረጥ ላይ በቃ ከአሁን በኋላ ምናምን ብሎ ተናዶ መንገድ ይጀምራል። እሷም እየተከተለችው ነበር። አብረው መንገድ ላይ መሄድ ይጀምራሉ። ኢፉም ወታለች። ወደ የት ነው? ወደ ሉሊት እየሄደች ነው። ከዛ አቶ ምንድነው አቶ ያኔት ደግሞ ምንድነው እያደረገች ያለችው? ከቤት መረጃዎች መሰብሰብ ስለምትፈልግ ወረቀት ነበር መፈልግ የጀመረችው። ምክንያቱም ነፃነት አገኘች፣ ባዶዋን ሆነች። ከቤት ጥሩ ስራ ሰራው፣ አቃጠርኩ፣ አባላዋችሁ እያለች ያን ነገር እየተናገረች ወረቀት ፍለጋ ነበር የገባችው። ወረቀቱን ስትፈልግ የምትፈልገውን ወረቀት አግኝታ ወረቀቱን እያገላበጠች ባለችበት ሰዓት የሆነ ኮሽታ ትሰማለች። እሱንም ወረቀት ደበቀችው ምንጣፍ ስር ማለት ነው። ከዛ ፂና
አቤል ደግሞ መንገድ ላይ ይሄዱ ነበረ። ያው ባለው ነገር ቀፈኝ ምናምን ስትለው የሚታቀፈው ሰው እኮ ለመታቀፍ የሚፈልግ ሲሆን ነው። ስለዚህ ምንድን ነው ብሎ ጥሏት ይሄዳል። ልክ ጥሏት እንደሄደ ለፂ ሚሴጅ ነበር የገባላት። ሚሴጁ ምን የሚል ነበረ? ጽዬ በጣም ናፍቀሽኛል፣ የት ነው ያለሽው? በጣም ናፍቀሽኛል፣ መጠጡን ተውሽው እንዴ? የዛኔ እኮ ስትጠጪ የምትጠጭበት ብርጭቆ ሁሉ ነው እኔ የሚናፍቀኝ። በአንቺ ቦታ ዛሬ እኔ ጠጭሁኛለሁ። አፍቃሪሽ 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 ይላል። ከዛ ማን ነው ብላ ስትል አሁንም ጽ ግን ደህና ነሽ? የት ነሽ ያለሽው? በጣም ናፍቀሽኛል፣ መጠጥ አቁመሽ ነው እንዴ? እኔ በድብቅ ሁልጊዜ ስትሰክሪ ወደ ቤትሽ የማደርስሽ አፍቃሪሽ ቢንያም ነኝ፣ እባክሽን በዚህ ቁጥር ደውይልኝ ይላታል። በዛን ሰዓት እንባዬ ነበርን የሚመጣው። የሚገርማችሁ ነገር እግዚአብሔር አንዳንዴ ሆዳችሁን የሚያሸብር ሆዳችሁን የሚያባባ ነገር ትሰማላችሁና ከዛ እንደዛ ሲላት እኔም እንባዬ ነው በቃ እንባዬን መቆጣጠር አልቻልኩም ታውቃላችሁ። እሷም በድንጋጤ ነው በቃ ማን ነው ቢንያም 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 እያለች ነበር የቆመችው። ከዛ ስልኩን ቀጥታ ስትደውልለት ሄሎ ጽዬ የሚል ድምፅ የእሱ ድምፅ ነበር የሰማችው። ምክንያቱም ቢንያም እንደሞተ እንጂ በህይወት እንዳለ አታቅም ነበረ። በዛ ሄሎ ጽ ሲላት ራሷ አንስታ ነው የተዘረረችው የወደቀችው። ከወደቀችበት እስቲል ወረድ እንኳን ማንም የደረሰላት የለም። ምክንያቱም አቤልም ጥሏት ሄዷል። መጀመሪያ ቀድሞ ነው የሄደው። እሷ መንገድ ላይ በምትጓዝበት ከባዶ አስፋልት ላይ ነበር ለሱ ደውላ ይህንን መርዶ ስትሰማ የተዘረረችው መንገድ ላይ እና ጺም የደረሰላት የለም። እዛው በተዘረረችበት እያለች ይፉም ቢላዋዋን ይዛ ወደነ ገኒ ቤት እየተጓዘች ሉሊት ህይወትሽን አሳጣሻለሁ፣ ምክንያቱም ልጄን ያሳጣሽኝ አንቺ ነሽ። እንዴት ጨንከሽ? እንዴት የነወድልሽ ገድለሽ ልታቃጥዩ ቻልሽ? እንዴት አንጀትሽ ጨከነ? እንዴት በህፃን ልጅ ጨከንሽ? አንቺ አውሬ እገልሻለሁ፣ አጠፋሻለሁ፣ አንቺ ጨካኝ፣ አንቺ አረመኔ፣ ምን አይነት ብትጨክኝ ነው እያለች ቢላዋዋን ይዛ ወደ ነገኒ ቤት እየተጓዘች ነበር። ከዛም አቶ ያኔት እንግዲህ ያን ወረቀት ይዛ የምታገላብጥበት ሰዓት የሆነ ድምፅ ኮሽታ ሰማች። ኮሽታ ስትሰማ ምንድን ነው ያደረገችው? ቶሎ ብላ ወረቀቱን መደበቅ ነበረ የተያዘችው። ወረቀቱን ምንጣፉ ስር ደበቀች። ከዛ በኋላ ሂዳ አውቃ ጠረጴዛው ላይ ነው የተጋጨችው። የሆነ ደም እንዲወጣት አድርጋ ተዘረረች። ከዛ ናታንም ሲመጣ ጭር ያለ ነበር ቤቱ። እሷ ጠረጴዛ ስር የወደቀች መስላ ወድቃለች እና ጭር ያለ ነበር ቤቱ። መጣ ሲያያት ደንግጦ ምንድነው አንቺ ምናምን ብሎ ቀና ሲያረጋት እየደማሽ እኮ ነው ምን ሆነሽ ነው ምናምን ሲላት እዛ ልክ እንደ እንትን እንዳለች ነበር እያስመሰለች የነበረችው። በኋላ ላይ ሚስት ናት እንደዚህ ያደረገች ስትለው የኔ ጨረቃ ምን አድርገሻት ነው እንደዚህ ልታደርግሽ የቻልሽው? ምን አድርገሻት ነው? የት ናት ያለችው? የት ነው ያደረግሻት? እያለ እሷን መያያዝ ጀመረ። ማን? ያን ናታንም እንግዲህ እንደዛ በሚያደርግበት ሰዓት እሷ ምንድነው ያደረገችው? እኔ ምንም አላደረግኳትም፣ ግን የልጇን ገዳይ ስለነገርኳት እያበደች ወታ ሄዳለች ትለዋለች። ምንድነው ያልሽው? ምን ብሎ እሱም መልሱን እንትን ይላታል። ከዛ እሷም የልጇን ገዳይ ስለነገርኳት እያበደች ወታለች ትለዋለች። አሁንም ደግማ የልጇን ገዳይ ነው ያልሽው ብሎ አንገቷን ሲይዛት እሺ ቆይ ልንገርህ ላስረዳህ በማለት አሁንም ማን ነው የልጅ ገዳይ ቶሎ በይ ሲላት ሉሊት ልጁ ከመሞቱ በፊት ያነሳችው ፎቶ አለ፣ እንዲሁም ደግሞ ከማቃጠሏ በፊት እያለች አሁንም ለሱ ሌላ ቁስል ነው እየቆሰቆሰች ከሉሊት ሞባይል ላይ ያለውን ፎቶ እንዲሁም ለኢፉ ያሳየቻት ፎቶ ለሱ ደግማ ያሳየችው። ከዛ በኋላ ያንን ፎቶ ስታሳየው ደግማ እሱም መጮህ እንደ ኢፉ ነበር የጀመረው። ሁላችሁም አንድ አይነት ናችሁ እንዴ? እብድ ናችሁ እንዴ? እያለች እሷም ማሾፍ ጀመረች። ምክንያቱም እያባላቻቸው ስለሆነ መጮህ ጀመረ። የኔ ውድ ልጅ ያሳጣች ሉሊት ናት፣ ህይወት የመጨረሻሽ ናት ሉሊት፣ በቃ አለቀልሽ፣ ልጄን ያሳጣሽኝ አንቺ ነሽ እያለ ያኔ እንትማን ነው ስሙ ናታንም መጮህ ጀመረ። ዛሬ ግን ያኔት ማነው ስሙ ቃላብና እህቱ ሀና የት ናቸው? እንዲሁም ይሄ ዳግም የገኒ ልጅ የት ነው ያለው? ቢኒያምም ተከስቷል፣ ግን አልታየም፣ አልመጣም። እንዲሁም ደግሞ ማና ስሟ ጺም በድንጋጤ ወርቃለች። ምን ይፈጠር ይሆን? በክፍል
171 የሚፈጠረውን እናንተ በጉጉት ጠብቁ። ልጁስ ይገኛል ወይስ ጺም ማነው ስሟ ኢፉም እንዳበደች ትቀጥላለች? ናታንስ ምን ያደርግ ይሆን? እንዲሁም በሉሊት ላይ ምን ይፈጠር ይሆን የሚለውን እኛ ልክ እንደወረደ ወደ እናንተ ይዘንላችሁ ስለምንመጣ ቻናሉን ሰብስክራይብ አድርጋችሁ ጠብቁን ማለት ነው። ውዶች ማሮች ስለተከታተላችሁኝ ከልብ አመሰግናለሁ። እህታችሁ ሜላት ነበርኩ አብሬያችሁ የቆየሁት። እውነት በሌላ ቪዲዮ በሌላ በአዲስ ድራማ እስከምንመጣ ሰላም ሁኑ። እናመሰግናለን። ባይ